ፕሬዚዳንት ቭላዲሚር ፑቲን የሩሲያን እጅ በኢራንና በአሜሪካ ጦርነት ውስጥ በይፋ ማስገባታቸው ተሰማ። ሲኤንኤን እና ሲቢሲ ኒውስ እንደዘገቡት ሩሲያ ለአሜሪካና ለእስራኤል አስደንጋጭ የሆነውን የሳተላይት መረጃ ማጋራቷን ጀምራለች። 6 የአሜሪካ ወታደሮች የተገደሉበት ጥቃት ከሩሲያ በተገኘ መረጃ የተመራ ነው ተብሎ ይታመናል። ቻይናስ ከስተጀርባ ሆና ምን እያሴረች ነው? የዓለም የነዳጅ ዋጋ በ9 በመቶ የናረው ለምንድን ነውና ጦርነቱ ከቁጥጥር ውጭ እየወጣ ይሆን? የሚሉትን ዝርዝሮች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወታደራዊ ተንታኞች እንደሚሉትም በኢራን ሰማይ ላይ የሚታዩ ድሮኖች አሁን በሩሲያ ሳተላይቶች የታገዙ ነው። የዋሽንግተን ፖስት እና ሲኤንኤን ባወጡት ሰበር መረጃ ሩሲያ በአሁኑ ሰዓት በቀጥታ አሜሪካ ላይ ጥይት ባትተኩስም የኢራን ሚሳኤሎችና ድሮኖች የአሜሪካን የጦር ሰፈሮችንና መርከቦችን በትክክል እንዲመቱ የሳተላይት መረጃዎችን እያቀረበች ትገኛለች። ይህ የሩሲያ እርምጃ ለአሜሪካና ለእስራኤል ትልቅ ስጋት ሆኗል። ባለፈው ቅዳሜ በዮርዳኖስ ድንበር አቅራቢያ በሚገኝ የአሜሪካን የጦር ሰፈር ላይ በደረሰ ጥቃት 6 የአሜሪካ ወታደሮች መገደላቸው ይታወሳል። ሲኤንኤን እንደዘገበው ይህ ጥቃት ስኬታማ ሊሆን የቻለው ሩሲያ የአሜሪካን ወታደራዊ እንቅስቃሴ በዝርዝር ለኢራን በማሳወቋ ነው። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካን የጦር መርከቦች፣ አውሮፕላኖችና ሌሎች ወታደራዊ ንብረቶች የኢራን ኢላማ እንዲሆኑ ወሳኝ የስለላ መረጃዎችን እያጋራች እንደሆነ የአሜሪካ የደህንነት ባለስልጣን በስጋት ገልጸዋል። ሩሲያ ለምን አሁን ጣልቃ ገባች የሚለው ጥያቄ በብዙዎች ዘንድ እየተነሳ ይገኛል። ለዚህም ዋነኛው ምክንያት የውለታ ክፍያ እንደሆነ ይነገራል። ላለፉት 4 ዓመታት በዘለቀ የሩሲያና የዩክሬን ጦርነት ኢራን ለሞስኮ ታማኝ ሀገር ሆና ቆይታለች። በተለይም ሩሲያ የጦር መሳሪያ እጥረት ሲያጋጥማት ሻሂድ የተባሉ አጥፍቶ ጠፊ ድሮኖችን በማቅረብ ኢራን ትልቅ ድጋፍ አድርጋለች። አሁን ደግሞ ኢራን በአሜሪካና በእስራኤል ጥቃት ስትጨነቅ ፑቲን የማገዝ ተራው የኔ ነው በሚል የሳተላይት ቴክኖሎጂውን ለቴህራን ከፍቷል። በተጨማሪም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ለዩክሬን ይደረግ የነበረው ወታደራዊና የስለላ ድጋፍ በከፊል አቁሟል። ይህ አጋጣሚ ሩሲያ በዩክሬን ግንባር የበላይነት እንድታገኝ ቢረዳትም አሜሪካ በኢራን በኩል የደረሰባትን ኪሳራ ለመቀበል ሩሲያ ይህንን አጋጣሚ ተጠቅማበታለች። ፑቲን ጦርነቱን በማራዘም አሜሪካ በመካከለኛው ምስራቅ እንድትጠመድና ኢኮኖሚዋ እንዲዳከም ይፈልጋል። ይህ ጦርነት በወታደራዊ መስክ ብቻ ሳይሆን በዓለም ኢኮኖሚ ላይም ከባድ ጥላ አጥልቷል። ጦርነቱ በተጀመረ በአንድ ሳምንት ጊዜ ውስጥ ብቻ የዓለም አቀፍ የነዳጅ ዋጋ በ9 በመቶ ጭማሪ አሳይቷል። በአሁኑ ሰዓት አንድ በርሜል ነዳጅ 93 የአሜሪካን ዶላር ገብቷል። ጦርነቱም የሚራዘም ከሆነ ዋጋው ከ$100 በላይ እንደሚሻገር የኢኮኖሚ ባለሙያዎች ያስጠነቅቃሉ። የዚህ የዋጋ ንረት ዋነኛው ተጎጂ ቻይና ናት። ቻይና 50 በመቶ የነዳጅ ፍላጎቷን የምታገኘው ከመካከለኛው ምስራቅ ነው። የሆርሙዝ ሰርጥ መዘጋትና የቀጠናው አለመረጋጋት የቻይና ምርቶች ለዓለም ለማድረስ ትልቅ እንቅፋት ሆኗል። ሲኤንኤን እንደዘገበውም ቻይና ጦርነቱ እንዲቆም ጽኑ ፍላጎት ቢኖራትም በሌላ በኩል ኢራንን በገንዘብና በሚሳኤል መለዋወጫዎች እንድትረዳ በሚስጥር የተንቀሳቀሰች ሊሆን እንደሚችል ተገምቷል። ቻይና እንደ ራሽያ በግልጽ ባትወጣም የኢኮኖሚ ጥቅሟን ለማስከበር በብልሃት የተንቀሳቀሰች ትገኛለች። ኢራን በአሁኑ ሰዓት ከሳውዲ እስከ እስራኤል የምታስወነጭፋቸው ሚሳኤሎች ለመቆጠብ መወሰኗን አሳውቃለች። አሜሪካና እስራኤል ጦርነቱን በ2 እና በ3 ሳምንታት ውስጥ ለመጨረስ ቢመኙም የራሽያና የቻይና ጣልቃ ገብነት ግን ጦርነቱ ለወራት አልፎ ተርፎም ለዓመታት ሊራዘም እንደሚችል ምልክት የሰጠ ነው። የመካከለኛው ምስራቅ ጦርነት አሁን የቀጠናው ብቻ ሳይሆን የዓለም አቀፍ ሀያላን ፍልሚያ ሆኗል። ፑቲን ወደ ጦርነቱ መግባታቸው የአሜሪካን ቀጣይ እርምጃ ምን ያደርገው ይሆን? የነዳጅ ዋጋ መጨመር ሀገራችን ላይ ምን ተጽዕኖ ይኖራል? ራሽያ ኢራንን መርዳቷ ጦርነቱን ያባብሰዋል ወይስ አሜሪካን ወደ ድርድር ይመልሳታል? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። የኢትዮጵያ ቱዴይ መረጃዎች እነኚህ ይመስሉ ነበር። ላይክ እና ሰብስክራይብ ማድረጋችሁን አትርሱ።